ርዕዮተ ዓለም ሲጋጭ ዓለም አቀፋዊ የማይታዩ ጦርነቶችን የሚገልጹ ክስተቶች። እንኳን በደህና ወደ ቻናሉ ተመለስን። ወደ ድብቅ የታሪክ ውጣ ውረድ ወደምንግባባበት የዛሬው የዓለማችን ቅርጽ። የዛሬው ትንተናችን ርዕዮተ ዓለሞች ሲጋጩ የማይታዩ ጦርነቶችን ዓለም አቀፋዊ ትረካዎች እየቀረጹ ነው። ሶሻሊዝም፣ ካፒታሊዝም፣ ፈላጭ ቆራጭነትና የውጭ ተጽዕኖዎች እንደ አንድ የተጨመቁበት በዓለም አቀፍ ፖለቲካ፣ ኢኮኖሚክስ እና ሚዲያ ላይ የሚንቀጠቀጥ የመሬት መንቀጥቀጥ የፈጠሩባትን ቬኔዙዌላ ላይ ትኩረት እያደረግን ነው። ቬኔዙዌላን የሚያውቋት ይመስሎታል? ርዕሰ ዜናዎቹ ስለ ኢኮኖሚያዊ ውድቀት፣ ስለ ስደት ቀውሶችና ስለ አጨቃጫቂ ምርጫዎች ይጮኻሉ። ነገር ግን ከስፍራው በታች የማይታዩ ጦርነቶች አሉ። የርዕዮተ ዓለም ወካይ ጦርነቶች በነዳጅ ቦታዎች፣ በስለላ ኤጀንሲዎችና በጓሮ ክፍል ስምምነቶች ውስጥ ተካሂደዋል። እነዚህ ቀጠናዊ ሽኩቻዎች ብቻ አይደሉም። ሀያላን መንግስታት ዲሞክራሲን፣ ሉዓላዊነትንና ስልጣንን በዓለም ዙሪያ ያለንበትን ሁኔታ የሚቀርጹበት ትልቅ የትረካ አካል ናቸው። ዛሬ ስለ ቬኔዙዌላ ርዕዮተ ዓለም ግጭቶች አምስት ብዙም ያልታወቁ እውነታዎችን አብረን እንመረምራለን። ፕሮፓጋንዳውን ሽፋን ወደ ኋላ የሚገፋና ከግርግሩ በስተጀርባ ያለውን አንኳር የሰው ታሪኮች የሚያሳዩ እውነታዎችን እንገልጣለን። የእርስ በርስ የሚጋጩ የዓለም አመለካከቶች በከርሰ ምድር ሀብቶች የበለጸገውን ገነት ወደ ጦር ሜዳ እንዴት እንዳዞራት፣ ከአሜሪካ የውጭ ፖሊሲ እስከ መካከለኛው ምስራቅ ህብረት ድረስ ያለውን ተጽዕኖ እንመረምራለን። አብራችሁን ቆዩ። እነዚህ የተደበቁ እውነቶች በዓይኖቻችን ፊት ዓለም አቀፍ ትረካዎች እንዴት እንደገና እንደሚጻፉ እናያለን። አንደኛ፣ የኩባ ጥላ በቬኔዙዌላ ኢንተለጀንስ ላይ። የነጻነት ትረካዎች አንዱ ርዕዮተ ዓለም የሌላውን አካሄድ ለመጠቀም ሲሞክር በግንባር ቀደምትነት ይጋጫል። የመጀመሪያው የተደበቀ እውነታችን ኩባ ቬኔዙዌላን በርዕዮተ ዓለም ብቻ አልደገፈችም። በሀገሪቱ የጸጥታ መዋቅር አለመግባባት እንዲፈጠር የሚያደርግ የማያፈናፍን ማፈኛ ማሽን ፈጠረች። በ2000ዎቹ መጀመሪያ ላይ የሁጎ ቻቬዝ የቦሊቫሪያን አብዮት በ21ኛው ክፍለ ዘመን ሶሻሊዝም ውስጥ ደፋር ሙከራ እየጨመረ ያለ ተቃውሞ ሲገጥመው ወደ ርዕዮተ ዓለም አጋራቸው ወደ ፊደል ካስትሮ ዘወር አለ። እንደ አማካሪ ሚናዎች የጀመረው ነገር ግን ወደ በለጠ ወረራ ገባ። ብዙም ያልታወቀ የኩባ ቁጥጥር መጠን ነው። በሺዎች የሚቆጠሩ የኩባ ኦፕሬተሮች የዜጎችን የእያንዳንዱን እርምጃ የሚከታተሉ ጸረ ኢንቴሊጀንስ ክፍሎችን ጨምሮ የቬኔዙዌላ ወታደራዊ እና የስለላ አገልግሎቶች ሰርገው ገብተዋል። ይህ ምክር ብቻ አይደለም፣ ኩባውያን ምስጢራዊነት ያለው መረጃን በሚደርሱበትና የውስጥ ክትትልን ጭምር በመምራት ላይ ያለውን የክዋኔ የበላይነት ማሳያ ነው። ለምን? ርዕዮተ ዓለም ከህልውና ጋር ይገናኛል። ቬኔዙዌላ ኩባን በከፍተኛ የነዳጅ ጭነት ትከፍላለች። ከፍተኛ ደረጃ ላይ ያለ በቀን እስከ 100,000 በርሜል የሃቫና ኢኮኖሚን በማቀጣጠልና የማዱሮን አገዛዝ ከኢምፔሪያሊስት ዛቻዎች ላይ እያበረታች ነው። ግን ነገሩ ይህ ነው። ይህ ጥምረት ተራ ቬኔዙዌላንን በዝምታ አስፈራርቶ የዘፈቀደ እስራትና ማሰቃየት ሪፖርቶችን የኩባን ጨዋታ ደብተር እያስተጋባ ነው። አንድ አሪፍ ምሳሌ፣ እንደ አውሮፓውያን አቆጣጠር በ2019 የምርመራ ጋዜጠኞች የኩባ ተቆጣጣሪዎችን የቬኔዙዌላ ኃይሎችን በስነ ልቦና ጦርነት እንዴት እንዳሰለጠኑ ርዕዮተ ዓለምን ወደ ፍርሃት መሳሪያነት በመቀየር አገኙ። ይህ ግጭት የኩባ ኮሚኒዝም ከቬኔዙዌላ ሉዓላዊነት ጋር መጋጨቱ በሽርክናና በወረራ መካከል መስመሮችን በማደብዘዝ ዓለም አቀፍ ትረካዎችን ይቀርጻል፣ ጥያቄዎችን ያስነሳል። ይህ አብሮነት ነው ወይንስ ትውብርቅኝ አገዛዝ? ሩሲያና ቻይና ተመሳሳይ ዘዴዎችን በሌላ ቦታ ሲያንጸባርቁ ስናይ የቬኔዙዌላ ታሪክ በዓለም ደረጃ የማይታዩ ርዕዮተ ዓለም እንዴት እንደሚቆጣጠር ያስጠነቅቃል። ሁለተኛ፣ የኢራን አደገኛ የህይወት መስመር በቬኔዙዌላ ነዳጅ ለመመርኮዝ። ከካሪቢያን ጥላ ወደ መካከለኛው ምስራቅ ሴራ ስንሸጋገር ሁለተኛው ሀቅ የርዕዮተ ዓለም ጥምረት እንዴት እውነተኛ እሳትን እንደሚያቀጣጥል ያጋልጣል። ብዙ ያልታወቀ በቬኔዙዌላ ኢኮኖሚያዊ ችግሮች መካከል ኢራን እየፈራረሰ ያለውን የነዳጅ ኢንዱስትሪ በማደግ ላይ ያለችበት ጥልቅ ተሳትፎ፣ የአምላካዊ መሪነት ግጭትና የሶሻሊስት ተስፋ መቁረጥ ጉዳይ ችግሮችን አስከትሏል። እንደ አውሮፓውያን ዘመን አቆጣጠር በ2010ዎቹ የአሜሪካ ማዕቀቦች እየጠነከሩ ሲሄዱ ኒኮላስ ማዱሮ የቻቬዝ ተተኪ ከሌላው የማዕቀብ ከተጣለበት ሀገር ኢራን እርዳታን ጠየቀ። የቴሄራን ኢስላሚክ ሪፐብሊክ ጸረ ምዕራባውያን ርዕዮተ ዓለም በነዳጅ ልውውጥ
በነዳጅ ማጣራትና ሌላው ቀርቶ ቴክኒሻኖችን በማሰማራት የቬኔዙዌላ ያረጁ መሰረተ ልማቶችን ለማነቃቃት ገብታለች። ነገር ግን ይህ ቀላል የመርከብ ጉዞ አልነበረም። ከዋና ዋና ዜናዎች ተደብቀዋል። እነዚህ ጣልቃ ገብነቶች አሰቃቂ አደጋዎችን አስከትለዋል። ልክ እንደ 2020 እሟይ ማጣሪያ ፍንዳታ ሰራተኞችን የገደለና አርዕስተ ዜና በማድረግ የኢራን ቴክኖሎጂ ከቬኔዙዌላ ስርዓቶች ጋር መጋጨቱን አሳይቷል። ጠለቅ ብሎ የመርምሩና የኢራን ታንከሮች ቤንዚንና የጦር መሳሪያ ለማድረስ ማዕቀብ የሚጥሉበትና ከዓለም አቀፋዊ እብሪተኝነት ጋር የሚቃረኑ ርዕዮተ ዓለሞችን ያዋህዳሉ። አንድ አነስተኛ ሪፖርት የተደረገ አንግል የኢራን ባለሙያዎች የፒዲቪኤስኤ ሰራተኞች የማምለጫ ዘዴዎችን አሰልጥነዋል። ነገር ግን የባህልና የቴክኒክ ግጭቶች፣ የሺያ ዲሲፕሊንና የቦሊቫሪያን ማሻሻያ ውጤታማ ያልሆኑና አሳዛኝ ሁኔታዎችን አስከትለዋል። ከ2022 የተገኙ ሪፖርቶች እነዚህ ወንድማማቾች ዝግጅቶች ከደህንነት ይልቅ የአገዛዙን ህልውና እንዴት እንደሚያስቀድሙ በዝርዝር ይዘረዝራሉ። በነዳጅ መፍሰስ ማህበረሰቦችን ይመርዛሉ። ይህ የማይታየው የጦርነቶች ትረካዎች ይቀየራል። ማዕቀብ የተጣለባቸው ሀገራት እንዴት የርዕዮተ ዓለም ቡድኖችን እንደሚፈጥሩ ያሳያል። የአሜሪካ የበላይነት የሚፈታተን ግን በሰው ህይወት ዋጋ እየተከፈለበት በዓለም አቀፉ ደረጃ እርስ በርስ የሚጋጩ የዓለም አመለካከቶች፣ ጸረ ኢምፔሪያሊዝም፣ አምላኪ አገዛዝ፣ የነዳጅ ተኪ ኢኮኖሚዎችን እንዴት እንደሚገናኙ፣ የኃይል ዋጋዎችንና ከመካከለኛው ምስራቅ እስከ ላቲን አሜሪካ ድረስ ያሉ ግንኙነቶችን የሚነካ ንድፍ ነው። የውክልና ፓስፖርቶች፣ የኢራን አውታረ መረቦች፣ የቬኔዙዌላ መግቢያ ሀሳቦች በድንበር ላይ ብቻ የሚጋጩ አይደሉም። ፓስፖርቶችን ለመሻገር ይሞክራሉ። ሐቁ 3 በሚያስደንቅ ራዕይ ቬኔዙዌላ ለኢራን ወኪሎችና ምናልባትም ለሂዝቦላ ኦፕሬተሮች ዜግነትና ፓስፖርቶችን ሰጥታለች። ይህ በቻቬዝ የተጀመረ ነገር ግን በማዱሮ ተባብሷል። እንደ ጸረ ዩኤስ ስምምነቶች፣ ከምርመራ ሪፖርቶች ብዙም ያልታወቁ ዝርዝሮች ከ2010 ጀምሮ ለመካከለኛው ምስራቅ ዜጎች ከ10,000 በላይ የቬኔዙዌላ ሰነዶችን ከኢራን አብዮታዊ ጥበቃ ጋር የተገናኙትን ጨምሮ ተሰጥቷል። እነዚህ ስደተኞች አይደሉም። ማዕቀብ ለሚሸሹ ኔትወርኮች አመቻችቶ የጦር መሳሪያ ማዘወርና ሌላው ቀርቶ በውጭ ሀገራት ለሚደረጉ ስራዎች የገንዘብ ድጋፍ ማድረግ። አንድ ፈንጂ መያዣ እንደ አውሮፓውያን አቆጣጠር በ2017 ኤንኤን በካራካስ የሚገኘውን የፓስፖርት ፋብሪካ አጋልጧል። ጉቦና ርዕዮተ ዓለም ለሂዝቦላ ደጋፊዎች ነገሮች የሚመቻቹበት። እዛ ያለው እስኪ የቬኔዙዌላ ሶሻሊዝም ኢራን ጸረ ኢምፔሪያሊዝምን ማዕቀፍ ተቃውሞ ትረካ ይፈጥራል። ነገር ግን በሀገሪቱ ወደ ድንበር ተሻጋሪ ስጋቶች ማዕከልነት የመቀየር አደጋ አለው። በዓለም አቀፍ ደረጃ ይህ የላቲን አሜሪካ የመካከለኛው ምስራቅ ግጭቶች እንደ ደጋፊ የሽብርተኝነት ፖሊሲዎች እና የሚዲያ መግለጫዎች ላይ ተጽዕኖ የሚያሳድሩ አጭበርባሪ መንግስታት ታሪኮችን ይገልጻል። እንዲህ ያለው የማይታዩ ጦርነቶችን ያስታውሰናል። ርዕዮተ ዓለም ከጋራ ጠላት ጋር ሲቃረን ውድቀቱ አህጉራትን ሊሸፍን ይችላል። ይህም ስደትን፣ ድህነትንና ሉዓላዊነትን እንዴት እንደምንመለከት እንደገና ይጠይቃል። ታላቁ የነዳጅ አድማ ጽዳት በምርቱ ድቀት ውስጥ የለውጥ ነጥብ። ወደ ሀገር ቤት ስንመለስ የውስጥ ርዕዮተ ዓለም በግልጽ ጦርነት ወደ ውስጥ ወደ ፈነዳበት የ2002 የፒዲቪኤስኤ አድማ የሥራ አለመግባባት ብቻ አልነበረም። የቬኔዙዌላ ነዳጅ ልብን ያደማ የርዕዮተ ዓለም ትርኢት ነበር። ይህም ዛሬ ኢኮኖሚን የሚያናጋ ነው። ቻቬዝ የሶሻሊስት ማሻሻያዎችን ሲደግፍ፣ የፒዲቪኤስኤ ማኔጅመንት ልሂቃን በካፒታሊዝም ቅልጥፍና ከስልጣን ለማባረር ሴራ ጠንስሰው ምርቱን በማቆምና ከሀገር አቀፍ ደረጃ ትርምስ እንዲፈጠር አድርጓል። ብዙም ያልታወቀ ቻቬዝ ከ18,000 በላይ ሰራተኞችን በማባረር ውስብስብ ስራዎችን ባልሰለጠኑ ታማኞች በመተካት ይህ ግጭት በገበያ ላይ የተመሰረተ እውቀትና አብዮታዊ ቅንዓት በቀን ከ3.2 ሚሊዮን በርሜል በላይ የሚያወጣውን ምርት ወደ 1 ሚሊዮን ዝቅ ብሏል። ይህም ሙሉ በሙሉ አገግሞ የማይወድቅ ውድቀት ነበር። የተደበቁ ታሪኮችን የሚያጠቃልሉት ታማኝ ዝቅተኛ ደረጃ ያላቸው ሰራተኞች አድማዎችን ማክሸፍ እና የረጅም ጊዜ አእምሮ ፍልሰት ማጣሪያዎችን ለብልሽት ተጋላጭ እንዲሆኑ አድርጓል። ይህ ውስጣዊ ግጭት ዓለም አቀፋዊ የሀብት እርግማን ትረካዎችን በማጉላት ርዕዮተ ዓለም ላይ ፍጹም ለውጥ በአንድ ጊዜ ሲሆን እንዴት ወደ ግርግር እንደሚለወጥ የነዳጅ ገበያዎችንና የፍልሰት ማዕበሎችን በዓለም ዙሪያ እንደሚጎዳ ያሳያል።
የተሰረቁ የድምፅ መስጫ ወረቀቶች፣ የማዱሮ የምርጫ ስርቆቶች፣ በመጨረሻ የዲሞክራሲ ስር መሰረቱ መሸርሸር። ማዱሮ ስርዓቶችን ብቻ አላጭበረበረም። ልክ እንደ 2017ቱ የገዢ አስተዳደር ምርጫ ዘሮችን በአምባገነንነትና በምርጫ ፊት ውካታ ሰረቀ። ድምፅ ከዘገየ በኋላ የማዱሮ አጋሮች ተቃዋሚዎች ቢያሸንፉም ውጤቶቹን በመገልበጥ ቁልፍ በሆኑ ግዛቶች ውስጥ ያሉትን ቆጠራዎች ተቆጣጠሩ። ብዙም ያልታወቀ በቦሊቫር ግዛት መረጃዎች እንደሚያሳዩት ከመዘጋቱ በኋላ በሺዎች የሚቆጠሩ ድምፆችን እንደተጨመሩ በሹክሹክታ ተጋልጠዋል። ይህ አባዜ ተቃዋሚዎችን ማገድ፣ ጉባኤዎችን ማፍረስ፣ የሶሻሊስት ሀሳቦችን ከአምባገነናዊ ቁጥጥር ጋር ያጋጫል፣ ስደትና ተቃውሞን ያባብሳል። በዓለም አቀፍ ደረጃ ከዩኤስ እስከ ብራዚል የሚነሱ ክርክሮችን በማስተጋባት የተሰረቁ ምርጫዎች ትርክቶች ይፈጥራል እና ድብቅ ማጭበርበሮች የዓለም አቀፍ የህጋዊነትን ግንዛቤን እንዴት እንደሚያዛቡ ያሳያል። ስናጠቃልል የቬኔዙዌላ የርዕዮተ ዓለም ግጭቶች የተደበቁ አይደሉም። የማይታዩ ኃይሎች የምንናገራቸውን ታሪኮች የሚቀርጹበት የማይታዩ የዓለም ሽኩቻዎች ናቸው። ከኩባ ሰላዮች እስከ ኢራን ታንከሮች ድረስ እነዚህ ሁኔታዎች እርስ በርስ የሚጋጩ የዓለም አስተያየቶች ዕጣ ፈንታን እንዴት እንደገና እንደሚጽፉ ያሳያሉ። ለተጨማሪ ጥልቅ ምልከታዎች ሰብስክራይብ ያድርጉና በአስተያየት መጻፊያ ውስጥ ሐሳቡን ያሳውቁን። ይህ ከታሪክ ጀርባ ያሉ ታሪኮችን የሚገልጥ ማረፊያ ቲዩብ ነው።